So a painter applies paint. So አንድ ቀለም ሙያተኛ ቀለም ነው የሚቀባው። ፕሮፌሽናል አፕሊኬተር ወይም ደግሞ አንድ ፕሮፌሽናል የሆነ ቀለም ሙያተኛ ነው ግን ስንል ምን ማወቅ አለበት? ስለ መሬቱ ወይም ደግሞ ስለሚቀባበት ሰርፌስ ማወቅ ይኖርበታል። ስለ ፕሮዳክት በደንብ አዌርነስ መኖር አለበት። ያንን ፕሮዳክት በብራንድ አይደለም መለየት አለበት። እኛም አሁን እኔ ሙያው ላይ ሆኜ ሰርቼ አውቃለሁ አይደለ? ሶ ሁሌ የምንለየው ምንድነው? በፕራይስ ነው የምንለየው አይደለ? አንድ ፔመንት ኳሊቲው ከፍ ያለ ነው ስንል ዋጋው ከፍ ሲል ያ ቀለም ውድ ነው ሶ ኳሊቲውም ከፍ ያለ ነው የሚል አሰምሽን ነው የምንሰጠው። እንደዛ አይደለም መሆን ያለበት። እንዲሁም ደግሞ ስለ ኤንቫይሮንመንት ማወቅ ይኖርበታል። አካባቢው እንዴት ነው? ወይዘሩ አሁን ቀዝቃዛ ነው፣ ግድግዳችን እርጥበት የሳበ ነው ወይ የሚለውቱን ነገሮች ስለ ሰርፌሱ በደንብ ማወቅ አለበት። እንዲሁም ደግሞ አፕሊኬሽን ሜቶዶቹን እነዚህን ታውቋቸዋላችሁ። እንዴት ነው አፕላይ የምናደርገው? ቀለም እንዴት ነው የምቀባው? ይሄን ፓወርፖይንት አልሰጣችሁም እና ካስፈለገ ብትጽፉትም ጥሩ ነው። ምክንያቱም ከሰጧችሁ ትዘናጋላችሁ። ሰው መጻፍ ካለባችሁ እየጻፋችሁ ኖት መያዝ ትችላላችሁ፣ በደንብ ዲቴል ስለምናወራ ማለት ነው። አንድ ፕሮፌሽናል ኮንትራክተር ወይም ደግሞ አፕሊኬተር አንደርስታንድ ሊያደርጋቸው የሚገባው አሁን እናንተ ከአንድ ከፕሮፌሽናል ከኖርማል ከሙያተኛ ከሚባል ቀለም ቀቢ ብቻም ሳይሆን አንደኛ አፕሊኬተርም ናችሁ፣ ራሳችሁ ትቀባላችሁ፣ ፕላስ ከነጋም ደግሞ ኮንትራክት እያያዛችሁ ትሰራላችሁ። ፕሮፌሽናል ኮንትራክተር የምትባሉት በሚሆኑበት ሳለ ደግሞ በምንድነው ማወቅ ያለባችሁ? ስለ ሂሳብ፣ ስለ ፕራይሲንግ ማወቅ ይኖርባችኋል። ስለ ሽያጭ ማወቅ ይኖርባችኋል። የምትሰጡት ሰርቪስ ነው አይደል? ለሰዎች አገልግሎት የምትሸጡ ከሆነ እንዴት ነው ያንን አገልግሎታችሁን የምትሸጡት የሚለውን ማወቅ ይኖርባችኋል። እንዲሁም ደግሞ ስለ ማርኬቲንግ ማለት ምንድነው? ዛሬ በብዛት የምትሰሩት እንዴት ነው? በሪፈራል ነው። ሜቢ ተስፍሽ ሌላ ቦታ አንድ ሳይት ሰርተሃል፣ ከዛ በኋላ የሰራለ ሰውዬ ሌላ ሰው ሪኮመንድ ያደርጋል። እንደዛ እያላችሁ ነው በሪፈራል የምትሰሩት። ግን ማርኬቲንግ በጣም የተለያዩ አይነት ሜቶዶች አሉ። እኔን ያገኛችሁኝ በሶሻል ሚዲያ ነው። እንደዚህ አይነት ማርኬቲንግ ስትራቴጂዎች አሉ። ቀጣይ ክላስ ላይ ነገ የምናየው ይሆናል ማለት ነው። እንዲሁም ደግሞ ከስተመር ማኔጅመንት፣ ከስተመር በሚመጣበት ሰዓት ላይ እንዴት ነው ከከስተመሩ ጋር እንዴት ነው ቶለሬት አድርጋችሁ እንዴት ነው የምትንከባከቡት፣ እንዴት ነው አብራችሁ የምትሰሩት የሚሉትን ማወቅ ይኖርባችኋል ማለት ነው። በመጨረሻም ፕሮፊት ትርፋችሁንም ልትገነዘቡና ልታውቁ ይገባል። ብዙ ጊዜ እንደ ሙያተኛ የምንቸገረው ነገር ምንድነው? ገንዘብ እንቸገራለን አይደል? ካሽ ፍሎ አንድ ሳይት ላይ ገንዘብ ይያዝብናል፣ አንድ ሳይት ላይ ይለቀቃል፣ ያ የተለቀቀው ሳይት ላይ ለዚህኛው እናደርጋለን ምናምን። እነዚህ አይነት ነገሮችን ማወቅ ይኖርበታል ማለት ነው። የምናያቸው ወይም ደግሞ ዛሬ የምናያቸው ቴስት የምናደርጋቸው ነገሮች ቅድም እንዳልነው ስለ ፕራይሲንግ፣ ስለ ፕሮፊት፣ ስለ ሴልስ እና ስለ ማርኬቲንግ፣ ስለ ሰርፌስ ፕሪፓሬሽን፣ ኳሊቲ ቴስቲንግ እያንዳንዱ ነገር የምናየው ይሆናል ማለት ነው። ቀለም ምንድን ነው? ቀለም የምንለው ነገር ምንድነው? ኢንጂነሪንግ ኮት ነው። ሲስተም ዲዛይን ቱ ፕሮቴክት። ቀለማችን ምንድነው? ጠቀሜታው ምንድነው? የምንቀባውን ግድግዳ አንደኛ ምን ያደርጋል? ፕሮቴክት ያደርጋል፣ ይጠብቅልናል አይደል? ሁለተኛ ዲኮሬት ያደርገዋል፣ ውበት ይሰጠዋል ማለት ነው። ከነገና ምን ያደርጋል? ሲል ያደርጋል። ምንም አይነት እርጥበትም ምንም እንዳይገባ ወደ ውስጥ ይከላከልልናል ማለት እንደ ቀለም አይነቱ። እንዲሁም ደግሞ ምን ያደርጋል? እድሜውን እንዲጨምር፣ ዲዩሬቢሊቲው እንዲጨምር ያደርጋል ማለት ነው። ይታያችኋል ወደዚህ ያላችሁት ዲዩሬቢሊቲ እድሜው እንዲጨምር ያደርግልናል። ፔይንት ስንል ቀለም ብቻ ወይም ደግሞ ከለር ብቻ የሚመስላቸው ሰዎች አሉ። አንዳንዴ ስለ ቀለም ስናወራ ጀስት ከለር ብቻ ኖቲስ አድርጋችሁ ታውቃላችሁ? ቀለም ብለን ስናነሳ አንዳንድ ሰዎች ከለር አይደለም ወይ ግሬ ወይ ነጭ ነው የሚሆነው ምናምን ይሉናል። ቀለም ከለር ብቻ አይደለም ማለት ነው። እና በስነ ስርዓት ኬርፉሊ ፎርሙሌትድ የተደረገ በስነ ስርዓት ኮምቢኔሽኑ ሀሪፍ የሆነ ሮ ማቴሪያል ያለው ቀለም ሞር የተሻለ እድሜና ኳሊቲ ሊሰጠን ያደርጋል ማለት ነው። አሁን ወደ ኬሚካል ኮምፖዚሽኖቹ ምንገባ ይሆናል። ቀለም እነዚህን በምታዩቸው በአምስት ነገሮች ይመደባል። የመጀመሪያው ምንድነው? ባይንደር ይባላል፣ የሚያጣብቅ ማለት ነው። ይሄ ወሳኝ ነው። በቃ ላይ እናንተ ልታውቁት የሚገባው ነገር ቀለም የሚሰራው ከምንድነው ስትባሉ ሁሉም አይነት ቀለሞች ኳርቴዝ በሉት ሚዲየም ቴክስቸር በሉት ሁሉም የሚሰሩት ከነዚህ የተዋቀረ ነው። የመጀመሪያው ባይንደር ነው። ባይንደር ጠቀሜታው ምንድነው? ማጣበቅ ነው፣ ያጣብቃል ማለት ነው። ሁለተኛው ምንድነው? ፒግመንት ነው። ፒግመንት ስንል ምንድነው? ለመቀመም የምንጠቀማቸው ፒግመንቶች አሉ አይደለም? ፒግመንት የምንላቸው ከለር የሚሰጡ እንዲሁም ደግሞ ኦፓሲቲ ማለት ምንድነው? ፀሐይ በሚገባበት ሰዓት ላይ ፀሐይ የመከላከል አቅም ያላቸው ምን ይባላሉ? ፒግመንት ይባላሉ። ሀገራችን ላይ ፒግመንት ብለን የምንሸጣቸው ኦልሬዲ ቀለም ውስጥ የሚገባ ፒግመንት አለ። እናንተ ጋር ደግሞ ከደረሰ በኋላ ደግሞ ነጩን ወደ ግሬ የምትቀይሩበት ፒግመንቶች አሉ አይደለ? እነዛ ፒግመንቶች ኳሊቲያቸው ትንሽ የወረደ ነው። በተለይ ለኤክስተርናል ፔንት በምትጠቀሙበት ሰዓት ላይ ኳሊቲያቸው ይወርዳል። ባይ ዘ ወይ እናንተ የምትጠቀሟት እነዛ ትንሿን እኛ ለቀለም ፋክተሪ የምንጠቀማቸው ፒግመንት እና እናንተ ጋር የሚሸጠው ፒግመንት ይለያያል። በጣም አንድ ሾርባ ማንኪያ ፒግመንት እኛ የምንጠቀማት ለ10 ባልዲ ወደ ግሬ ትቀይራለች። ገበያ ላይ የምናገኘው ደግሞ ኳሊቲው የወረደ ስለሆነ ጭራሽ ግሬ ለመቀየር አንድ ባልዲ ላይ ስንት ነው? 1 2 3 አናረግም። አንድ ሾርባ ማንኪያ ሙሉ ለሙሉ ነው የምትቀይረው። አንደኛ እሱ ብቻም አይደለም፣ ሁለተኛ ከተቀባ በኋላ ራሱ ለኤክስተርናል ምን ያደርጋል? ፌድ የማድረግ ባህሪ ያለው። ያኛው ፒግመንት ግን ፌድ አያደርግም።
እኛ የምንቀባው ፒግመንት ፋብሪካ ላይ ተመርቶ የሚወጣው ፒግመንት ፌድ እንዳያደርግ ነው የሚረዳው። ዋናው ልዩነቱ እሱ ነው። እሱንም ለብቻው ይዘጋጅና እንደዛ ትወስዳላችሁ። ፊለር እና ኤክስቴንደር ደግሞ በምንልበት ሰዓት ላይ ኮስት ላይ በጣም ኢንፍሉዌንስ ያደርጋሉ ወይም ደግሞ ዋጋ ላይ በጣም ልዩነት ይፈጥራሉ ማለት ነው። እንዲሁም ደግሞ ሊኪድ ኬሪየር የምንላቸው አሉ። እንደ ፈሳሽ አይነት ነገሮች እንደ ውሃ የምንላቸው ሊኪድ ኬሪየር ይባላሉ። አምስተኛው ደግሞ አዲቲቭ እንዲጣበቅ የተለያዩ አይነት ጥቅሞች አሉ። እነዚህን እያንዳንዳቸውን በደንብ ከፋፍለን አሁን የምናየው ይሆናል ማለት ነው። ክልል የምናደርጋቸው ናቸው። ፊለር ወይም ደግሞ ኤክስቴንደርስ፣ ኤክስቴንድ ማድረግ ማለት እንዲበዛ የሚያደርጉ ማለት ነው። እንዲሁም ደግሞ ሊኪድ ኬሪየር የምንላቸው ፈሳሾች ናቸው። አዲቲቭ የሚሉት ደግሞ እንዲጣበቁ ወይም ደግሞ የተለያዩ አይነት ጥቅም ያላቸው ፓርቶች ናቸው ማለት ነው። ቀለም ስንል የውሃ ቀለም ሊሆን ይችላል፣ ኮንቴክስትራ ሊሆን ይችላል፣ የፈለጋችሁት ኳርቴዝ ሊሆን ይችላል። ውስጥ ላይ አሁን በተለይ ሞር እንዲታጠብ የሚያደርጉ ሺልዶች ሊሆኑ ይችላሉ ምናምን። የነዚህ ውስጥ ላይ ያሉት አማውንታቸው ነው ከፍ ዝቅ የሚለው ገባችሁ? አሁን ኮንቴክስትራ ላይ ስትገቡ አማውንቱ ሜይ ቢ ዝቅ ሊል ይችላል፣ ኮስቱ የሚቀንሰው ለዛ ነው። የውሃ ቀለም ስንል አክሌሪክ ምናምን እያልን ገበያ ላይ የምንገዛቸው አሉ አይደለ? እነሱ ደግሞ አማውንቱ ምን ይላል ማለት ነው? እየበዛ ይመጣል ማለት ነው። እነዚህን እያንዳንዶቹን እየበተን እናያለን። የመጀመሪያው ባይንደር ነው። the heart of the paint ይባላል። ባይንደር ማለት በቃ የቀለም ልብ ነው። ወሳኙ ይሄ ነው። ይሄ ማለት ነው የባይንደር ጠቀሜታው ምንድነው? ኢንፍሉዌንስ የሚደረገው በአዴዥን። አዴዥን ማለት እንዲጣበቅ ያደርጋል። ፍሌክሲቢሊቲ እንደ ልቡ እንዲሳብ ያደርጋል ማለት። ቀለም በምቀቡበት ሰዓት ላይ በብሩሽ እንደዚህ ሮል ስታደርጉ ፍሌክሲብል ነው አይደለ? እንደ ልቡ ይወዛወዛል። ይሄ ስለሚገባበት ነው። ኮፖሊመር ወይም ደግሞ የተለያዩ አይነት ኮፖሊመሮች አሉ። ይሄ ዋናው ኬሚካሉ የኦልሞስት የቀለም ትልቁ ልብ ነው ማለት ነው። ፍሌክሲብል እንዲሆን ያደርጋል። እድሜ እንዲኖረው ያደርጋል። እድሜ ማለት ቀለም ኤክስተርናል ላይ በተለይ ስንጠቀም ቫርኒሽ እንጠቀማለን እና መጨረሻ ላይ ይሄ ነው ዋናው ግብአቱ ኮፖሊመር ማለት ነው። ይሁት እየተቀባበላችሁት በእጅ ብትነካው ቫርኒሽ እንዴት ነው? በእጃችሁ ስትነኩት የመጣበቅ ባህሪ ያለው አይደል? ይሄን በእጃችሁ ስትነኩት ንካው ውስጥ ላይ ገብታችሁ በእጃችሁ አሁን አየው ዳርዳሩ ላይ ራሱ ጥብቅ ብሏል። እንደ ቫርኒሽ ማለት ነው። የቫርኒሽ አብዛኛው ኦልሞስት 50% የሚገባው ይሄ ነው፣ 50%። ለዛ ነው አሁን ያየው ከሆነ ሰዓት በኋላ እጄ ላይ እንዴት ነው የሚያስቸግር ሞር እየተጣበቀ እንትን ይላል ማለት ነው። ኮፖሊመር ነው። እድሜ እንዲኖረው ያደርጋል። እድሜ የሚኖረው ምንድነው? መጨረሻ ላይ የምንቀባበት ሪዝኑ ለምንድነው? እድሜ እንዲሰጥልን። እንዲሁም በተጨማሪ ውሃ ስርገትን ይከላከላል። መጨረሻ ላይ ቫርኒሽ የምናደርገው ለዛ ነው ማለት ነው። አሁን ጆተንን በምትጠቀሙበት ሰዓት ላይ ቫርኒሽ አይጠቀምም። ምንድነው የሚያደርገው? የዚህን ውስጡ ያለውን አማውንት የዚህን የኮፖሊመሩን ፕሮዳክት ምን ያደርጋል ማለት ነው? ቀለም ውስጥ ይከተዋል። ለቫርኒሽ የሚጠቀመው ምን ውስጥ ያደርገዋል ማለት ነው? ቀለም ውስጥ ይከተዋል። እኛ ጋርም እንደዚህ አይነት ፕሮዳክት አለ። ሺልድ የሚባለው ሜይ ቢ ሶሻል ሚዲያ ላይ ስናስተዋውቀው ካያችሁት፣ ሺልድ የሚባለው ፕሮዳክት ምንድነው? ቫርኒሽን ሰብስቲዩት የሚያደርግበት ሪዝኑ ምንድነው? የቀለም ውስጥ ይሄንን ፕሮዳክት ሞር እናበዛዋለን ማለት ነው። ቀለም ውስጥ ይሄንን ባበዛችሁት ቁጥር የውሃ ስርገት የመከላከል አቅሙ ምን ይሆናል ማለት ነው? ይቀንሳል ማለት ነው። ሞር ወተር ሬዚስት እንዲያደርግ ወይም ስርገት እንዲከላከል ያደርግልናል። አንድ እንዲሁም ደግሞ ዌዘር ሬዚስት ያደርጋል። ያው ዌዘር ማለት ፀሐይን፣ ዝናብን ምናምን እንዲከላከል ያደርጋል ማለት ነው። ስክራብ ሬዚስታንስ ስንል ደግሞ የመጫጫር ነገሮች አሁን ከሆነ ሰዓት በኋላ የሆነ ቦታ ላይ እንደዚህ ጠብ አድርጋችሁት ብትሄዱ ድርቅ ነው የሚሆነው፣ እንደ እንትን ነው የሚሆነው፣ እንደ ግሉ ወይም ደግሞ ይሄ ምንድነው ኮላ እንደዛ ነው። በቃ በጣም እንትን ነው። የፈለገ እንትን ብትሉት ብትቧጭሩት ቀለም በቀላሉ የማይነሳው ለዛ ነው። ኤግዛምፕል ይልና አክሌሪክ ይባላል። ፒውር አክሌሪክ የተለያዩ አይነት አሉ። ስቴሪን አክሌሪክ የሚባሉ አሉ ምናምን። እነዚህ ከዚህ በፊት ያሉትን ብዙም እኛ ሀገር ላይ እንጠቀማቸውም። አሁን ኢፖክሲ እንጠቀማለን። ኢፖክሲም ባይንደር ነው አይደለ? ለመሬት የምንጠቀመው ኢፖክሲ ማለት ነው። ለአብዛኛው የምንጠቀመው አክሌሪክ፣ ፒውር አክሌሪክ፣ ኮፖሊመር እንዲሁም ኮፖሊመር ይባላል። በእጃቸው የያዛችሁት ምንድነው? ኮፖሊመር ይባላል ይሄ ፕሮዳክት ማለት። ፒውር ሲሆን ነጣ ይላል፣ ኳሊቲው ከፍ ይላል ማለት ነው። ፒውር አክሌሪክ በምትባሉበት ሰዓት ላይ ፒውር አክሌሪክ ኮፖሊመር ሲባል ብዙ ጊዜ የምንጠቀመው ለምንድነው? ለቫርኒሽ ኳሊቲው ከዚህም ከፍ ይላል ማለት ነው። አሁን አንዳንድ ገበያ ላይ ቫርኒሽ ቀንሶ ካያችሁ ምንድነው ማለት ነው? ኖርማል ኮፖሊመር ነው የተጠቀሙት ማለት ነው። ኖርማሉን ኮፖሊመር በእጃቸው የያዛችሁትን የምንጠቀመው ምን ላይ ነው? የውሃ ቀለም ላይ በብዛት እንጠቀመዋለን። ልክ ለዌዘር ጋርድ በሚሆንበት ሰዓት ደግሞ ከፍ ማድረግ ይኖርብናል ማለት እና ብዙ ጊዜ አክሌሪክ ቀለም እየተባለ ሲሸጥ ኖቲስ አድርጋችሁ ታውቃላችሁ? አክሌሪክ ቀለም የሚባለው ምንድነው? ፒውር አክሌሪክ ኮፖሊመር ውስጡ ሲገባበት ነው ማለት እና ለፉገራም ሊሆን ይችላል። እና ፒውር አክሌሪክ በሚሆንበት ሰዓት ላይ ኳሊቲው ከዚህ ከያዛችሁት ኳሊቲ ሞር ከፍ የማለት ባህሪ ያለው ማለት ነው። እና ከሆነ ደቂቃ በኋላ በጣም ነው የሚደርቀው እንትን ይላል እና የፈለገ እርጥበትም እንትን ብትሉት ሬዚስት የማድረግ አቅም አለው ማለት ነው። እና ቫርኒሽ በምትጠቀሙበት ሰዓት ላይ አንዳንዴ አቧራ የመሳብ ባህሪ ያለው ቫርኒሽ አይታችሁ ታውቃላችሁ? ልክ እየቀባችሁት አገራችን አቧራ ነው፣ ግን አቧራ ይስባል አይደል? ኳሊቲ የወረደ ነው ማለት ነው የዚህ የፖሊመሩ።
ኮፖሊመሩ የወረደ ነው ኳሊቲው ማለት ነው። አንዳንድ ከቀባችሁት በኋላ ፍክት አይልም። አቧራ ይስብና አብሮ ጥቁር ነገር ይሆናል አይደለ? ያ የሚሆንበት ሪዝን ምንድነው? የዚህ መጠኑ ዝቅተኛ ነው ማለት ነው የኮፖሊመሩ። ፒውር በሚሆንበት ሰዓት ላይ ግን እየቀባችሁት ራሱ በጣም አሪፍ ይሆናል። በቃ ነጭ ነው የሚሆነው። ሶ ቫርኒሽን በዛ መለየት ትችላላችሁ ማለት ነው። የባይንደሩ አማውንት ኳሊቲው አክሌሪክ ነው ፒውር አክሌሪክ ነው የሚለው በዛ መልኩ መለየት ትችላላችሁ። አንድ እሱ ነው። ሁለተኛ ሳይት ላይ ከመጣ በኋላ ከዚህ በፊት አንድ ጊዜ ፖስት አድርጌው ነበር ግሩፑ ላይ ካያችሁት፣ እንዴት ነው አክሌሪክ ቴስት የምታደርጉት ብዬ በመስታወት ያሳያችሁን አይታችሁታል። አይተዋላ። በመስታወት ምንድነው የምታደርጉት? ልክ ይቺን ስትመጣ መስታወት ላይ ታደርጉና መስታወት ላይ የተሰበረች መስታወት ላይ ታረጓትና ተቀቧትና ከስር ወይ በላይተርም ሆነ ወይ በፀሐይ ታስቀምጡታላችሁ ፀሐይ ላይ። የሆነ ያህል ሰዓት ከጠበቃችሁት በኋላ በቀላሉ እንደዚህ የሚሳብ ከሆነ ፍሌክሲቢሊቲውን ታይበታላችሁ፣ የመሳብ አቅሙን ማለት ነው። ኳሊቲውን በዛ ማየት ትችላላችሁ። ግን ስስቡት ብጥስ የሚል አይነት ፖሊመር ከሆነ ኳሊቲ የወረደ ነው ማለት ነው። ሳይት ላይም ቫርኒሻችሁ ሲመጣ በዚህ መልኩ ቴስት ማድረግ ትችላላችሁ ማለት ነው። ውሃ ሳጨምሩበት። አብዛኛው እንደነገርኳችሁ ቫርኒሽ ለዛ ነው እጃችሁ ላይም ብዙ ጊዜ ቫዝሊን ቀብታችሁ ነው አይደል ብታወቁት እንትን ካለ በጣም ስለሚያስቸግር ማለት ነው። አክሌሪክ ቅድም እንዳልኳችሁ ነው። አክሌሪክ ቴክኖሎጂ ላይ በሚመጣበት ሰዓት ላይ ኮምፔር ስናደርግ አክሌሪክ ኮፖሊመር፣ ፒውር አክሌሪክ ምናምን እየተባሉ ይለያያሉ። ዋናው ጠቀሜታቸው እንግዲህ ቅድም እንደነገርኩ ለዩቪ ኤክስፖዠር ለፀሐይ፣ ዩቪ ማለት ፀሐይ ነው፣ ፍሌክሲብል እንድንሆን ዌዘር ሬዚስታንት እንድናደርግና ኮስት ላይ በጣም ልዩነት ይፈጥራል። አንዷ ኪሎ እቺ አንድ ኪሎ ግራሟ ወደ 500 ብር ነች። የቫርኒሽ ኮስቱ ከፍ አለ ማለት ይቺ አማውንት ምን ብላለች ማለት ነው፣ ሞር ገብቷል። ፕላስ ከነገና ደግሞ ፒውር አክሌሪክ ሲሆን በዛው ልክ ዋጋ ይጨምራል ማለት። አንዳንድ ቦታ 10 ምናምን ሺህ ብር ሲሸጥ አይታችኋል ቫርኒሽ። አንዳንድ ቦታ ደግሞ አሁን ሰሞኑን 8 ሺህ ብር 7 ሺህ ምናምን ብር ይሸጣል አይደለ? የእነዚህን አማውንት ሞር ዲፔንድ እንዲሆን ያደርጋል ማለት ነው። ፒግመንት እንግዲህ በምንልበት ሰዓት ላይ ቅድም እንደነገርኳችሁ እንደ መቀመሚያነት የምንጠቀማቸው አይነት ማቴሪያሎች ናቸው። የፒግመንት እንግዲህ የመጀመሪያው ምንድነው ባይንደር ብለናል። ሁለተኛው ፒግመንት ነው ማለት ነው። ፒግመንት የምንላቸው ደግሞ የመጀመሪያው ከለር ነው፣ ፕሮቫይድ የሚያደርጉን ከለር። ቅድም እንደነገርኳችሁ ጠብ አድርገን ነጩን ወደ ግሬ መቀየር እንችላለን ምናምን። ከለር ላይ ኦፓሲቲ ላይ ይጠቅሙናል። ኦፓሲቲ ላይ ሲጠቅሙናል ስንል ምን ላይ ነው? ፀሐይ ሬዚስት የማድረግ አቅም አላቸው ማለት ነው። እንዲሁም በተጨማሪ ሃይዲንግ ፓወር ማለት የመሸፈን አቅም ማለት ነው። እኛ ላብራቶሪ ላይ የኛ ቀለም ፋክተሪ ላይ ላብራቶሪ ላይ ቴስት የምናደርገው በዚህ ነው። ቀለም ዘጋ አልዘጋ የሚለው ማለት ነው። ቀለሙን እዚህ ጋር ጠብ ታደርጉና ማይክሮ አለች፣ የሆነች 100 ማይክሮ የምትባል ብረት ነገር አለች። በሱ ሳብ ሲደረግ የምናነጻጽረው ምንድነው? ነጩ ላይ የምናነጻጽረው ከዚህኛው ነጭ ጋር እንዴት ነው ነጭነቱ፣ ንጣቱ። እዚህኛው ላይ ደግሞ ዘግቷል አልዘጋም የሚለውን የምናየው በዚህ ነው። ሂዲንግ ቴስት ይባላል፣ ወይም ደግሞ የሚሸፈን አቅም ማለት ነው። ምንድነው ሞር ይሄ የዚህ የፒግመንት አማውንቱ በበዛ ቁጥር ሞር የመሸፈን አቅሙ ከፍ ይላል ማለት ነው። እንዲሁም ደግሞ አፒራንስ ስታዩት በጣም ፍክት ያለ ነጭ ቀለም አለ አይደል? አንዳንዴ በጣም ነጭ ሲቀባ ምናምን ከደረቀ በኋላ ፍክት ያለ ነጭ የፒግመንት መጠኑ ውስጥ ያለው ከፍ ብሏል ማለት ነው። እነዚህ ፒግመንቶች አንደኛው ቲታኒየም ዳይኦክሳይድ በመባል ይጠራል። ቲታኒየም ዳይኦክሳይድ ማለት እቺ በጣም ኤክስፔንሲቭ ነች። ይዋት ፓውደር ነች። ንጣቷን አየው። በዛ ላይ ደግሞ በጣም ፋይን ነው ማቴሪያልነቱ ማለት ነው። በጣም ፋይን ነው አይታችሁት ከሆነ እና ፕላስ ከነገና በጣም ኤክስፔንሲቭ ነች። እሺ ቀለም እንዲወደድ የምታደርገው ይቺ ነች። የዚች አማውንት አንዷ ኪሎ እስከ 800 ብር ነው። ኪሎ ማለት ነው። ባልዲ ስንት ነው የምንገዛው? 4000 ምናምን 4000 5000 ምናምን አይደለ? ይሄንን አንድ ኪሎ ራሱ ገባ ማለት ኦልሞስት 800 ምናምን ብር ነው ማለት ነው። በጣም ብዙ ነው። ተረዳችሁኛ? የዚህ ጠቀሜታው ምንድነው? አይረን ኦክሳይድ ኖቲስ አድርጋችኋል? ታውቁታላችሁ? አይረን ኦክሳይድ ማለት ለሻካራ ለሆኑ ሰርፌሶች አሁን ለኳርቴዝ የምንጠቀመው አይረን ኦክሳይድ ነው። እናንተ የምታውቁት በፈሳሹ ነው አይደለ? እቺ ትንንሽዬዋ ጠብጠብ እየተደረገች የምትቀመመው። አይረን ኦክሳይድ ደግሞ የሚባለው በፓውደር መልክ ነው፣ በዱቄት መልክ ማለት ነው። እሱ ሆኖ እንደዚህ በዱቄት መልክ ይሸጣል። ለመቀመሚያነት ነው የምንጠቀመው። በከለር በተለያየ ከለር አለው። እሱ አንዳንዴ ዱቄትነቱ ፋይን ስላልሆነ ምን ይደረጋል? ሞር ይነፋና ዱቄቱ ከዛ በኋላ ፋይን እንዲሆን ይደረጋል ማለት ነው። ኦርጋኒክ ፒግመንቶች ቅድም ያልኳችሁ እናንተ የምትጠቀሟቸው እንዲሁም ኢንኦርጋኒክ ደግሞ እኛ የምንጠቀማቸው አሉ። አፌክት የሚያደርጉት አፒራንሱን፣ ውበቱንና እድሜውን፣ የቀለም እድሜው ዋናው ወሳኞቹ እነዚህ ናቸው ማለት ነው። ስለ ቲታኒየም ዳይኦክሳይድ ስናወራ በእጃቸው የያዛችሁ ቲታኒየም ዳይኦክሳይድ ስናወራ ምንድነው? የመጀመሪያው ንጣትን ነው
አፌክት የሚያደርገው። በጣም ንጣት ላይ ቲታኒየም ዳይኦክሳይድ የበዛበት ቀለም በጣም ነው ነጭ የሚሆነው። ንጣት ላይ በጣም አፌክት ያደርጋል። አንድ ሁለተኛ ብራይትነስ ፍክት ይላል ቤቱ። ፀሐይ ራሱ የሌለበት ቤት እሱ ከተቀባ በጣም ፍክት ነው የሚለው። ሶስተኛ ኦፓሲቲ። ኦፓሲቲ ማለት ቅድም ብያቸዋለሁ የብርሃን የመከላከል አቅም። የብርሃን የመከላከል አቅሙ ሀሪፍ ይሆናል። እንዲሁም ደግሞ ሂዲንግ ፓወሩ የመሸፈን አቅሙ ቀለም ይዘጋል የሚባለው መጠኑ ሲበዛ ነው ማለት ነው። ሲኖረው ነው የቲታኒየም አማውንቱ ሲበዛም ብቻም ሳይሆን አማውንቱ ኳሊቲውም ቆንጆ ሲሆን። ቲታኒየም ዳይኦክሳይድ የተለያዩ አይነት አሉ ብራንድ እኛ ሀገር ላይ ማለት ነው ኢምፖርት ነው የሚደረገው በብዛት። የመዝጋት አቅሙ የሚጨምረው የዚህ አማውንት ቆንጆ የሆነ ኳሊቲ የሆነ ብራንድ ሲኖረውና አማውንቱ አሪፍ ሲሆን የመዝጋት አቅሙ በዛው ልክ ከፍ ይላል ማለት ነው። እና ፐርፎርማንስ ኦልሶ ዲፔንድስ ኦን ባይንደር። የቀለሙ ፐርፎርማንሱ ወይም ደግሞ አቅሙ የሚወሰነው በምንድን ነው? ቅድም እንዳልኳችሁ በባይንደር በዛ በኮፖሊመሩ ዲስፐርሽን፣ ፎርሙሌሽን ኤንድ ፒግመንት ቮሊዩም፣ ኮንሰንትሬሽን። ሞር ቲታኒየም ዳይኦክሳይድ ማለት ቤተር ቀለም ማለት የተሻለ ቀለም ማለት አይደለም። ቲታኒየም ዳይኦክሳይድ አበዛችሁ ማለት ማብዛቱ ትርጉም የለው። አሁን ለውሃ ቀለም የምንጠቀመው 2% 3% ነው። የሙሉ ባልዲው ላይ 16 ሊትሩ ላይ የምንጠቀመው እስከ 2-3% ነው። ከዛ በላይ መብዛቱ ያን ያህል ነሰሰሪ አይደለም። አብሮት ደግሞ የሚያግዙት አሉ። ምንድን ናቸው? ፊለርስ ይባላሉ። እነዚህ ፊለሮች ካልሲየም ካርቦኔት፣ ካኦሊን፣ ታልክና ሲልካ እንዲሁም ሌሎች ፊለሮች አሉ። እነዚህ እንዳለ ታያቸዋላችሁ። ካልሲየም ካርቦኔት የምንለው አገራችን ላይ የሚገኝ ፕሮዳክት ነው። ካልሲየም ካርቦኔት ምንድነው ለየት የሚያደርገው? ላይምስቶን ፋሲል ግንብ የተገነባው በዚህ ነው። ሲሚንቶ ባልነበረበት ሰዓት ፋሲል ግንብ የተገነባው በዚህ ነው። ካልሲየም ካርቦኔት ነው። ዱቄት ነው። በ10 ማይክሮ ነው የሚፈጨው። እዚሁ ሀገር ውስጥ የሚገኝ ከተራራ ላይ ተንዶ እየተፈጨ የምንጠቀመው ይሄንን ነው ማለት ነው። አንዳንድ ቀለሞች ስትጠቀሙ በጣም ወፍራም ይሆናሉ ስትገለብጡት ወደ ባልዲው ማለት ነው። ፊለሩ በስቷል ማለት ነው። ተረዳችሁኛ? ብዙ ነው። አንዳንድ ቀለም ወፍራም ነው በስማ በጣም አሪፍ ነው ምናምን ይባላል። ውፍረት ይሄ አማውንት በዛ ማለት ነው። አፌክት ሊያደርጉት የሚችሉት ነገሮች ምንድናቸው? የመጀመሪያው ዋጋ ላይ በጣም ቅናሽ ያደርጉታል። የመሬንቱ ነው። ውበት ቀለም ውበትን ትጠቀማላችሁ አይደለም? ውበት ሙሉ ለሙሉ ኦልሞስት የሚሰራው በዚህ ነው። ቲታኒየም ጭራሽ የለውም፣ አይታሰብም። ምክንያቱም እንደነገርኳችሁ ነው 1 ኪሎ በጣም ኤክስፔንሲቭ ስለሆነች ጭራሽ አይታሰብም ማለት ነው። የዱቄት መጠኑ ይሄ በስቶ ቢሰራም ችግር የለውም። ሰብስቲዩት የሚደረጉ በቲታኒየም ፋንታ የሚተኩ ነገሮች አሉ። እነማ? እነ ካኦሊን። ቅድም በነገርኳችሁ በፒግመንቱ እነዚህ ካኦሊን የሚባሉትም ከዚሁ ከመሬት ላይ ተፍቀው ከተራራ ላይ ተንደው ተፈጭተው የሚመጡ ናቸው እነዚህ ፕሮዳክቶች። ካኦሊን ማለት ይሄ ነው። ይሄው ንጣቱን ከቲታኒየም ጋር ብታስተያዩት ምንም ልዩነት የለውም። አስተያዩት። እንደውም ካኦሊኑ የነጣ ይመስላል አይደለም? ምንድነው በሱ ፋንታ በቲታኒየሙ ፋንታ ካኦሊኑ ሰብስቲዩት ይደረጋል። ቲታኒየሙ እስከ 800 ምናምን ብር ነው በኪሎ ብያችኋለሁ። ካኦሊኑ 200 ምናምን ብር ነው። ቀለም ቀነሰ ሲባል ምንድነው ማለት ነው? በቲታኒየሙ ፋንታ ምንን ይቀይሩታል ማለት ነው? ካኦሊኑ ይቀይሩታል ማለት። ፊለሩን ደግሞ ምን ያደርጉታል? ከፍ ይደረጋል ማለት ነው። ይሄ ነው ሳይንሱ። ምንም ያን ያህል ከባድ ነገር አይደለም። ታልክ የምንለው ሞር ቲታኒየምን ሰብስቲዩት የሚያደርግ ነው። አጋዦች ናቸው እነዚህ። ታልክም ንጣት አለው። እዚሁም ሀገራችን ውስጥ የሚመረት ፕሮዳክት ነው፣ ይገኛል። ዋጋውም በኪሎ እስከ 50 ብር ነው። ልዩነቱን እያያችሁት ነው። ዋጋ የምነግራችሁ ባይዘው ወይ ፕራይስ ከፍ ዝቅ ሲል ምንድነው ልዩነቱ የሚለው እንድታውቁት ነው። 50 ብር ታልክ የሆነውን ፕሮዳክት ከቲታኒየም ዳይኦክሳይድ ጋር ስታወዳድሩት ለሴ አንድ ኳሊቲ የሚባል ቀለም ላይ የቲታኒየም ዳይኦክሳይድ 3 ኪሎ ተጠቅማችሁ አንድ ቦታ ላይ በ3 ኪሎ በ800 ብር ኦልሞስት ወደ 2000 ምናምን ብር ነው። ይሄንን ታልክ ደግሞ ለሴ 10 ኪሎ ተጠቅማችሁ በ50 500 ብር በ50 ብር ስትመጡት ማለት ነው። ልዩነቱ በጣም ከፍ ያለ ነው ማለት ነው። እነዚህ ሰብስቲዩት ይደረጋል። ካኦሊኑ እና ታልኩ በምን ሰብስቲዩት ይደረጋል ማለት በቲታኒየም ዳይኦክሳይዱ እንዲቀየር ይደረጋል ማለት ሙሉ ለሙሉ ሳይሆን የቲታኒየም ዳይኦክሳይድ መጠኑ ይቀንስና ካኦሊን እና ታልኩን ከፍ እናደርገዋለን ማለት ነው። የዛን ሰዓት በምናደርግበት ሰዓት ምን ላይ አፌክት ያደርገናል ማለት ነው? ኮስት ላይ ወጪው ላይ በጣም ይቀንሳል ማለት ነው። ቀለም ላይ ብዙ ጊዜ የተለያየ አይነት እንትምትሉ እናንተ ኖቲስ አታደርጉትም ስትቀቡት። ያው ሳይንሱ ኳላ ያለው ግን ይሄ ነው ማለት ነው። እንዲሁም ደግሞ ቴክስቸር ላይ ትንሽ ልዩነት አለው። ሃርድነስ ጥንካሬ ላይ፣ ኦፓሲቲ የመዝጋት አቅሙ፣ የነዚህ የካልሲየም መጠኑ እንዲሁም ደግሞ እነዛን የምናያቸው ዶሎማይትም አለ። ዶሎማይት የሲልካ ሳንድ ይባላል። ዶሎማይት፣ ካልሲየም። ዶሎማይት ያው አጃክስ የሚሰራበት ታውቁታላችሁ አይደል? እንጠቀመዋለን፣ ቀለም ላይ እንጠቀመዋለን፣ ኳርቴዝ ላይ እንጠቀመዋለን ምናምን ይሄን ፕሮዳክት ማለት። ካልሲየም ካርቦኔትም እንደዛው። እና እነዚህ ፕሮዳክቶች እንደምን ይጠቅማሉ ማለት ነው? ቀለሙ ላይ ውፍረት እንዲሰጡት፣ እንዲዘጋ። አንድ ቀለማውን አንዳንዴ አልዘጋም ማለት ኳሊቲ ወረደ ነው ማለት አይደለም። ምን አንሶታል ማለት ነው። ካልሲየም እና ዶሎማይት እንዲሁም ታልክ እንደነዚህ አይነት ፕሮዳክቶች አንሶታል ማለት ነው።
እነዚህን በምንጨምርበት ሰዓት ላይ የመዝጋት አቅሙ ሞር ይጨምራል ማለት ነው። አሁንም አልዘጋም ስንል ምን አንሶታል ሊሆን ይችላል? ቲታኒየም ዳይኦክሳይድ አንሶት ሊሆን ይችላል ማለት ነው። የመዝጋት አቅማቸው በእነዚህ ነው አፌክት የሚደረገው። ቀለም አልዘጋም ሲባል ቲታኒየሙ ከፍ ብሎ አንዳንድ ቀለሞች 3 እጅ 4 እጅ ተቀብተው ልክ ከደረቁ በኋላ በጣም ነጭ ይሆናሉ። ግን የመዝጋት አቅማቸው ግን ዝቅተኛ የሚሆኑበት ጊዜ አለ። ያ በሚሆንበት ሰዓት ምንድነው ቲታኒየም ዳይኦክሳይዱ ከፍ ብሏል፣ እነዚህ ባይንደሮቹና ፊለሮቹ ደግሞ ምን ብለዋል ማለት ነው? አንሰዋል ማለት ነው። ልዩነቱ ይሄ ነው እና ሰርፌስ አፒራንስ ላይ እንዲሁም ሴሌክሽን እና ባላንስ ማተር ላይም በደንብ ብዙ ነገሮችን እንትን ይላሉ። ያለበለዚያ ከነዚህ ከነ ቲታኒየም ጋር ዊዛውት ፊለር ወይም ደግሞ አለ ካልሲየም እና እነዚህ አለ ዶሎማይት አለ ታልክ ምናምን ቲታኒየም ብቻ እንጠቀም ይባል ኢማጂን የኮስቱን ምን ያህል ከፍ እንደሚያደርገው ማለት አሁን ለኤክስተርናል ደግሞ የምንጠቀማቸው ቀለሞች አሉ አይደል? ሺልድ ብለን እኛ ያወጣነው ፕሮዳክት አለ። ቫርኒሽ አይፈልግም፣ ኳሊቲው ከፍ ያለ ነው ከኖርማል ከውሃ ቀለም። የዛ በሚሆንበት ሰዓት ላይ አማውንቱ የት ይጨምራል ማለት ነው። አንደኛ የሚጨምረው ቲታኒየሙ ነው። ሺልድ ብለን የምንጠራው ፕሮዳክት አንደኛ ቲታኒየም ዳይኦክሳይዱ በጣም ሃይ ነው። ለምን? ለኤክስተርናል የምንጠቀመው ከጀርባው ምንም አይነት ዌዘር ጋርድ የለውም፣ ቫርኒሽ የለውም ማለት ነው። ቫርኒሽ ከሌለው ምንን ይከላከልልናል ማለት ነው? ዝናብ ፀሐይ ቢፈራረቅበት ቲታኒየም ዳይኦክሳይዱ ስላለ እሱ የመቋቋም አቅም አለው ማለት ነው። የኮፖሊመር አማውንቱ ኖርማል የውሃ ቀለም ቤት ውስጥ ለምንጠቀመው የውሃ ቀለም ከምንጠቀመው ሞር ከፍ ይላል ማለት ነው። እንዲሁም ደግሞ እነዚህም ፊለሮቹ ከፍ ይላሉ አማውንታቸው ማለት ነው። በነዛ የኤክስተርናል የምንጠቀመው ዌዘር ጋርድ ያለው ቀለም ሲሆን እንደዛ ነው የምናደርገው ማለት ነው። እንዲሁም በመጨረሻ አዲቲቭ የምንለው ወይም ደግሞ ለማጣበቅ ፐርፐዝ የምንጠቀማቸው አማውንታቸው በጣም ስሞል ኳንቲቲ ሆኖ ለቀለም ግን በጣም ወሳኝ የሚባሉ እንትኖች ናቸው፣ ኬሚካል ኮምፖዚሽኖች ናቸው። አዲቲቭን በምንልበት ሰዓት ላይ ደግሞ ትንሽ የሆነች ስሞል አማውንት ነች፣ ግን ለቀለም በጣም ወሳኝ ናቸው። እነዚህ ፕሮዳክቶች ምንድናቸው? ዲስፐርሲንግ ኤጀንቶች። ዲስፐርስ ማድረግ መበተን ማለት ነው። አንዳንድ ቀለም ስታቦኩ የመጓጎል ባህሪ ያለበት ቀለም ገጥሟቸው ያውቃል? አንሶታል ማለት ነው። ኦርጋኒክ እና ኢንኦርጋኒክ ዲስፐርሲንግ ኤጀንት ይባላሉ። አንደኛው ኤስቲቲፒ ይባላል፣ ኢንኦርጋኒክ ነው ይሄ ኬሚካል ማለት ነው። ስትነኩት እንደ እንትን ባህሪ ያለው ሻከር የማለት ባህሪ ያለው ዩት ኤችፒኤምሲ ዲፎርመርስ። ፎም ማለት ምንድነው? አረፋ ይፈጥራል። አንዳንድ ቀለም ውሃ ስታበዙበት አረፋ የመፍጠር ባህሪ ያለው አይደል? ኢቭን ከእንደገና ደግሞ ቀለሙን ከተቀባ በኋላ ውሃ ስደፉበትና በእጃችሁ አሸት ስታደርጉት እጃችሁ ላይ ምን ይፈጥራል? አረፋነት የመፍጠር ባህሪ ያለው አይደል? ያ ምንድነው? የአረፋነት አማውንቱን አሳንሰነዋል ማለት ነው። አንቲፎም ይባላል። እኛ ጋር የምንጨምረው ኬሚካል አንቲፎም ይባላል። በፈሳሽነት መልክ ስላላቸው ኬሚካሎቹን በጣም ዴንጀረስ ናቸው። አንቲፎም ነው የምንጠቀመው። አንቲፎም ጠብ ያደረጋችሁ ማለት የአረፋነት መጠኑን ትቀንሱታላችሁ ማለት ነው። ፕሪዘርቫቲቭ። ፕሪዘርቭ ማለት ምንድነው? ማቆየት ማለት ነው አይደለ? ፕሪዘርቭ አንድ ነገር ማቆየት። አሁን የሰው ልጅ ሲሞት ለሀዘን ምናምን ሰውየው ከቤተሰቦቹ ዘመዶቹ ከሌላ ሀገር እንዲመጡ ምን ይባላል? ሬሳው ማድረቂያ ይወጋል አይደለ? ያ ማለት ነው ፕሮዳክቱ። ፕሪዘርቭ ማድረግ ማለት ጠቀሜታው እሱ ነው። ለምግብ ፕሪዘርቫቲቭ እንጠቀማለን። ያው የምንጠቀማቸው ኬሚካሎች ይለያያሉ። ለቀለምም እንደዛው ፕሪዘርቫቲቭ ያስፈልጓል። ለዛ ነው ቀለም አንዳንዴ የቆየ ቀለም ሽታው ያመጣል አይደለ? በጣም ይሸጣል፣ የሚያስጠላ ሽታ። ያ ስለሌለው ነው። አማውንቱ የሚያንስ ከሆነ ፕሪዘርቫቲቭ እድሜ አይኖረውም ማለት ነው። ኤክስፓየር የማድረግ ቻንሱ ከፍተኛ ነው ማለት ነው። ያንን ኬሚካል ስትጠቀሙበት እስከ 2 ዓመትም አንድ ቀለም ሚክስ ከተደርጎ በእጅ ካልተነካካ ወይም የሰው እጅ ካልነካካው፣ ይሄ እንዴት ነው ምግብ እንትን ሲባል ምን ነበር የሚባለው? እጅ ይላል ማለት። እጅ የሚለው ለምንድን ነው? ፕሪዘርቫቲቭን ስለምነካካው ነው በእጃችን ማለት ነው። ፕሪዘርቫቲቭ መጠቀማችን ምንድነው? ካልተነካካ ቀለሙ ለ2 ዓመት ሼልፍ ላይፉ ቆንጆ ሆኖ ሊቀመጥ ይችላል። አንዳንዴ ግን ቀለሙን ከፍተ ነው በደንብ ካልዘጋ ነውና ንፋስ የሚያገኘው ከሆነ ግን ጥቁር ይሆናል አካላዊ አናቱ ላይ። ያ ማለት ምንድነው? ፈንገስ፣ አልጌዎች ምናምን ተፈጥረዋል ማለት ነው። ቲክነር ላይ በምንመጣበት ሰዓት ላይ ቲክነር ፕሮዳክቶች የሚገቡ አሉ። እዚህ ጋር ኤምኢጂ የሚባሉ ሊኪድ ቲክነር እና ፓውደር ቲክነር የሚባሉ አሉ። አላረኳቸውም። እዚህ ጋር ቲክነር የምንላቸው ፕሮዳክቶች በፓውደርም አለ በፈሳሽም አለ። ቲክነር የምንላቸው አሁን ኮንቴክስትራ ላይ አይታችሁት ከሆነ በጣም ወፍራም ነው። ኮንቴክስትራ ይሄ ይገባበታል ቲክነር ማለት ነው። ሚዲየም ቴክስቸር አይታችሁ ከሆነ ወፈር ይላል፣ ቲክነር ይገባበታል። ሁሉም ቀለሞች ላይ ይገባል ቲክነር። ያለበለዚያ ወፍራም አይሆንም ቀለሙ። ትንሽ አማውንትም ቢሆኑ ቲክነር ይገባበታል ማለት ነው። ዌቲንግ ኤጀንት ምናምን እነዚህ አይገቡም። ሞር ፒኤች አጀስትመንት ይገባል፣ አሲድ ይገባበታል። ፒኤቹን አጀስት ለማድረግ ማለት ነው። የኬሚካል አማውንቱን አጀስት ለማድረግ አሉ። ጥያቄ ያላችሁ እነዚህ ላይ
ቀለም 5 እንትኖች አሉ የሚይዛቸው የሚያሟላቸው ነገሮች ማይክ ነች ያዛትና ስታወራ የሚያሟላቸው ነገሮች አሉ። እነሱ ነገሮች ለምሳሌ ከድንጋይ የሚሰሩ አሉ፣ ከእጽዋት የሚሰሩ እንትኖች አሉ። ልክ ከዛ የተለየ ነገር አለ ብለን እናስባለን ወይስ ኦልሞስት ጀነራል ያወራናቸው ሁሉም በዛ ደረጃ ናቸው ማለት ነው? ያው ስላነሳ ነው ብዬ ነው በደንብ ግልጽ እንዲሆን። አሁን ስለ ቀለም ከቀለም አሁን ከነዚህ ውስጥ ያወራናቸው ነገሮች ምንድናቸው መሰል? አሁን ስቶን ፔንት በምንልበት ሰዓት ላይ ጠጠርነት አለው አይደለ? ስቶን ፔንት ጠጠርነት ባህሪ ያለው ምንድነው የሚገባው? ይሄ ዶር ሲል እና ዊንዶው ሲል ያሉት ማርብሎች አሉ አይደለ? የነሱ የተቆራረጠው የሚሰባበረው ፍርክስካሹ ይፈጭና በጠጠር ግሬዳቸው ይገባል። ጠጠር ግሬድ ፎርሙሌሽን ነው እሱ። በ0.1 0.00 የሚባል አለ፣ 1.2 1.8 እና የሚባል አለ። ኳርቴዝ አሁን ስገዙ እንዴት ነው? ፋይን፣ ሱፐር ፋይን እና ሚዲየም ብላችሁ ነው የምትገዙት። ሱፐር ፋይኑ ስንት ነው? 0.8 ነች የጠጠሯ ድቀት ማለት ነው። እንዴት መሰለ? ማሽኑ ይገባና ይፈጨውና ወንፊት አሉ። ወንፊቶቹ 00 ከላይ ይቀመጣል። ከዛ በኋላ እንትኑ ከስር ይቀመጣል። አሚን ከላይ የሚቀመጠው አሁን ሌሴ 1.8 ሊሆን ይችላል ወንፊቱ ማለት ነው። ከዛ ከሱ ቀጥሎ 1.2 ትቀመጣለች ወንፊቷ። ከዛ በኋላ ደግሞ 1.2 በኋላ 0.8 ነው ያለው። ከዛ ከ0.8 በኋላ ደግሞ 0.5 ወንፊቷ ትቀመጣለች። ከዛ 00 ትቀመጣለች። የተፈጨው ማሽን መጥቶ እነዛ ወንፊቶች ላይ ሲሽከረከር 1.8 የሆነው ጠጠር እዛው 1.8 ወንፊቱ ላይ ይቀራል። ከዛ በኋላ እንደዚህ እያለ እያጣራው መጨረሻ ላይ ማን ጋር ትቀራለች ማለት 00 ላይ ትቀራለች ማለት ነው። ከነዚህ ውስጥ ነው እየተመረጠ የምንጠቀመው። አንድ እሱ ነው። ሁለተኛ ያላወራው ሲልካ ሳንድ ነው። ሲልካ ሳንድ ግሬ ፑቲ ተጠቀማላችሁ አይደል? ግሬ ፑቲ በምትጠቀሙበት ሰዓት ላይ ሀገራችን ላይ በብዛት የሚገኝ ፕሮዳክት ነው። ሲልካ ሳንድ እንጠቀማለን። አንዳንዴ የሰሰሩበት ግሬ ፑቲ በሞፋስ ስትቀቡት የአሸዋነት የመምሰል ባህሪ ያለው አይደለ? ሲታሽ ውስጡ ሲሚንቶ አለው እንትን ግሬ ፑቲ። ፕላስ ደግሞ ዋናው ትልቁ ግብአቱ ይሄ ነው። እንዲሁም ደግሞ ይሄ ያለው ካልሽየም አለው። ነጭነቱን እናንተ አታገኙት። ለምን ነው የማታገኙት? ከሲሚንቶ ጋር ስለሚደባለቅ። ፕላስ ከነገና እቺ አያችኋት ወደ ግሬነት ወሰድ ያደርጋታል። አንዳንድ ግሬ ፑቲ ተጠቅማችሁ በጣም ወደ ነጭ ነገር የሚወስዱ የለም? ኳሊቲው ትንሽ ወረድ ይልና ወደ ነጭነት ይወስደዋል። ያ የሚሆንበት ሪዝን ምንድነው? እቺ ካልሽየሟና እቺ ስትበዛ ነው። የሲሚንቶ አማውንቱ ሲቀንስና እቺና እቺ ስትበዛ ነጭ ፍክት ነጭ ይመስላል፣ የነጣ ይመስላል ካልሽየም። ይሄ ማለት ላይምስቶን ወይም ደግሞ ከቾክ የሚሰራበት ነው። ቾክ እና እድሜ የላቸው በጣም ፍክት የሚሉ ግሬ ፑቲዎች እድሜ የሌለባቸው ሪዝን ምንድነው? ይሄ በቀላሉ ውሃ ውስጥ ብታደርገው ይሟሟል አይደለ? ቾክ ጠመኔ ውሃ ውስጥ ብትሆን እንትን ይላል። እድሜ የላቸው ምንድነው? መብዛት የለበትም።